اللهم لبيك لبيك لا شريك لك لبيك إن الحمد والنعمة. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. كبراننا كبرات حجاج بيت الله الكرام يتكبراتشو የሐጃጆች የውሙ ዓረፋ ምን ማለት ነው ብለናል። የውሙ ዓረፋ ማለት የውመ ታሲዕ የምንለው ዘጠነኛው ቀን ማለታችን ነው። ዙልሂጃ በተወለደ ዘጠነኛው ቀን ከሚና ፀሐይ እንደወጣች ቀጥታ ሙዝደሊፋን ረግጠን ወደ ዓረፋ ነው የምንወጣው። ዓረፋ ስንወጣ ዓረፋ እንግዲህ ሰፋ ያለ ቦታ ነው። በዋናነት የሚታወቀው መስጂዱ ያለበት መስጂድ ነሚራ የምንለው የሚገኝበት ቦታ አለ። እዚያ አካባቢ እንድንደርስና ቀደም ብለን ገብተን ከዙሁር በፊት ጧቱን ማለት ነው ዙሁር እዛ መድረስ አለብን፣ የግድ ነው። እዛ ከደረስን በኋላ ስንሄድ ለበይክ اللهم ለበይክ ለበይክ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ የሚለውን ሁሉም ሰው እያስተጋባ ወንዱ ጮሆ ሴቱ ድምጹን ቀነስ አድርጎ ይቀጥላል። ዓረፋ ላይ ከደረስን በኋላ መጀመሪያ ኢማም ወይም አሰጋጅ የሆነው ሰውዬ ሶላተ ዙህርና ሶላተ አልዓስርን በጀምዕ አንድ ላይ አድርጎ ቀስር አድርጎ ዙህር ላይ ያሰግደናል። ጀማዓተ ተቅዲም እንለዋለን። ቀድሞ የሚሰገድ የስብስብ ሶላት ይባላል። ዙህርና ዓስርን ቀደም ብሎ ኹጥባዎችን ከኸጠበ በኋላ ያሰግደናል፣ እንሰግዳለን። ያው ጀማዓ የደረሰ ጀማዓ ቢሰግድ ይመረጣል። ያልቻለም ያመለጠውም ካለ የግድ መስገድ ያለበት በዚህ መልኩ። ከዚያ በኋላ ወልዓረፈቱ ኩሉሃ መውቂፍ ዓረፋ እንግዲህ ሁሉም መቋሚያ ቦታ ነውና ዓረፋ ቦታ ላይ ባገኘነው ቦታ መቆም አለብን። ግድ እዛች ተራራው ካልወጣን ብለን መቸገር የለብንም። ሶላተ ዙህርና ዓስር እንደጨረስን ቀጥታ ዓረፋ ላይ እንቆማለን። ዱዓ ነው የምናደርገው። እስከ መቼ የሚለውን ፀሐይ እስከምትገባ ድረስ ዱዓ ነው የምናደርገው። ይሄ ቀን እንግዲህ አላህ ሱብሓነሁ ወተዓላ ለመላእክቶቹ አያችሁ ባሮችን የሚልበት ቀን ነው። ኸይሩ የውሚን ጦልዐት ፊሂ ሸምስ ነብዩ አለይሂ ሰላቱ ወሰላም ፀሐይ ከወጡበት ቀናቶች ውስጥ ትልቋ ቀን ብትኖር የዓረፋ ቀን ነች ብለዋል። ስለዚህ ወኸይሩ ማ ቁልቱ ወነብዩነ ቀብሊ እኔም ሆንኩኝ ነብያቶች ከኔ በፊት የነበሩት ከተናገሩት ሁሉ በላጩ ላኢላሃ ኢላላህ ነው ብለዋል። በዛን ቀን ተውሂዳችንን የአላህን አንድነት በብቸኝነት ተመላኪነቱን የምናንጸባርቅበት ላኢላሃ ኢላላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር እያል ከዚያ የምንፈልጋቸውን ዱዓዎች በተለይ ረበና አቲና ፊ ዱንያ ሐሰነተን ወፊል አኺረቲ ሐሰነተን ወቂና ዐዛበ ናር የመሳሰሉ ዱዓዎችን እናደርጋለን። እስከ መቼ? ዙህርና ዓስርን አንድ ላይ ስለሰገርን በቃ እስከ መግሪብ ፀሐይ እስከምገባ ድረስ መቆየቱም ግዴታ ነው። እስከዚያ መቆየት አለብን። ፀሐይ እንደገባች ወዴት እንሄዳለን? ወደ ሙዝደሊፋ እንሄድና መግሪብና ዒሻን ሙዝደሊፋ ነው የምንሰግደው። ከዛ በፊት መሰገድ የለበትም። ይህን ይመስላል። በደንብ ተከታተሉ።